ዩቲዩብ ቻናል ለመክፈት ወይም ደግሞ የተለያዩ አፕሊኬሽኖች አውርዳችሁ መጠቀም ትፈልጉ ከሆነ ወይ ደግሞ የተለያዩ ዌብሳይቶች ላይ ሬጅስተር አድርጋችሁ መጠቀም ትፈልጉ ከሆነ ጂሜል አካውንት የግድ ነው። በዚህ ቪዲዮ እንዴት አድርጋችሁ ትክክለኛ የሆነ ጂሜል አካውንት መክፈት እንደምትችሉ አሳያችኋለሁ። ወደ ቪዲዮ መጀመሪያ ሴቲንግ ውስጥ እንገባለን። ከዛ ወደ ላይ እናደርግና አካውንት ሴንድ ባክአፕ የሚል ነገር አለ፣ እሱን እንጫናለን። ከዛ ማኔጅ አካውንት የሚለው ከላይ በኩል ያለው እሱን እንነካለን። ከዛ ደግሞ ወደ ታች እናደርግና አድ አካውንትስ የሚል አለ። አድ አካውንት የሚለው እንጫናለን አንዴ። አሁን ደግሞ ጉግል የሚለው ላይ እሱን እንጫናለን። ከዛ ትንሽ ያስጠብቀና አንዴ ይከፍትልናል። አሁን እዚህ ጋር ክሪት አካውንት የሚለው ነው የምንጫነው። ክሪት አካውንት እንደዋለን። ከዛ እዚህ ጋር ስማችን እንስገባለን። ፈርስት ኔም እኔ ዝም ብዬ እዚህ ጋር ኮንታክት ልበለው። ኮንታክት ሰርኔም የሚለው ደግሞ ኦፕሽናል ነው። እኔ ደግሞ ብራይት ልበለው፣ ብራይት። ከዛ ኔክስት። እዚህ ጋር ደግሞ ቤዚክ ኢንፎርሜሽን የምንሞላው ቀን እናስገባለን። እኔ ዝም ብዬ 25 አፕሪል ልበለው። እዚህ ጋር ደግሞ 2000 ልበለው። ከዛ ጄንደር የሚለው ቦታ ላይ ጾታ ነው፣ ሜል ልበለው ነው። ኔክስት። ከዛ እዚህ ጋር ኢሜል እና ጂሜል ነው የሚያስመርጠው። እዚህ ጋር የራሳችሁ ክሬት ማድረግ ይችላላችሁ። እኔ ደግሞ ሁለተኛው ልጫ ነው። አሁን ደግሞ ለኢሜሉ ፓስወርድ ነው የሚጠይቀን። እዚህ ጋር አዲስ ነው ክሬት የምናደርገው። እኔ ዝም ብዬ አንድ ፒክ አደርጋለሁ፣ ራሱ ሰጀስት እንዲያደርገኝ አድርጌ። እናንተ ፓስወርድ ማስገባት ትችላላችሁ የራሳቸውን የምታስታውሱት። እዚህ ጋር ዩዘር ኔም አስገብቼ ዝም ብዬ አንድ ሴቭ ከሆነ በኋላ ፒክ ያደረጉ የሚጠቀመው ዝም ብዬ አንድ ሰጀስት ላደርግና አልጠቀም። እዚህ ጋር ፓስዋርድ ነው ይሄ። ጂሜሉ ኦልሬዲ ተከፍቷል ማለት ነው። ኔክስት ለዋለው እዚህ ጋር ወደ ታች አደረገውና እዚህ ጋር አያግሪ የሚል ነገር አለ። ይሄ ተርምና ፕራይቬሲ ነው። አሁን ትንሽ ያልጠበቅና ይከፍታል ማለት ነው። ትንሽ እንጠብቀዋለን። እዚህ ጋር አካውንታችን አሁን ተከፍቷል ማለት ነው። እዚህ ጋር ላሳያችሁ። ያው እዚህ ጋር እንደምትመለከቱት